ሰላም እንዴት ናችሁ? ዛሬ የምናየው ስለ ስክሪኖች ነው። ስክሪኖች የተለያዩ ስልኮች የተለያዩ አይነት ስክሪኖች ይጠቀማሉ። እንደየስክሪን ታይፓቸው ዋጋቸውን ርካሽም ውድም የሚሆንበት ጊዜ አለ ማለት ነው። ስለዚህ አንዳንድ ስልኮች ለምሳሌ ጓደኛችን ኤ13 ወይ ደግሞ ኤ06 ቢኖረውና በዛው ልክ ደግሞ ሌላኛው ደግሞ ስልክ ጄሲክስ ቢኖረው የጄሲክሱ ዋጋ ስቲል ነው በጣም ውድ ነው ማለት ነው። ለጄሲክሱ የሚጠየቀው ለሁለቱም ለ13ቱም ለ06ቱም ስክሪን ሊቀይር የሚችል ዋጋ ነው በጄሲክስ ብቻ ሊጠየቅ የሚችለው ማለት ነው። ስለዚህ ይሄን ያክል ቫራይቲ እንዴት መጣ ለምን መጣ ስንል የሚጠቀሙት የስክሪን ታይፕ ነው ማለት ነው። ስለዚህ ብዙ ጊዜ የምንጠቀማቸው የአሞሌድ ዲስፕሌይ የምንላቸው ኤልኢዲ ታይፖች አሉ። ሁለት ደግሞ ባክላይት የምንለው ባክላይት የሚጠቀሙ ስልኮች አሉ። ባክላይቶቹ ርካሽ ናቸው። አሞሌዶቹ ደግሞ ኤልኢዲ ታይፖቹ ደግሞ በጣም ውድ ናቸው ማለት ነው። አንዳንድ ጊዜ ኖርማል የሚሆኑበትም ጊዜ አለ፣ በጣም ደግሞ ውድ የሚሆኑበትም ጊዜ አለ። ከስክሪኑ ቦርድ ዋጋ በላይ የሚጠየቁበት ጊዜ አለ ማለት ነው። ስለዚህ ምንድነው ታዲያ የሚለያቸው ነው? ባክላይቶቹ እንደምታዩት የሚጠቀሙት ልክ እንደ ቴሌቪዥናችን እንደ አብዛኛው ቴሌቪዥናችን የሚጠቀሙት ባክላይት ነው። ብርሃን የሚሰጠው ከስሩ ያለው ባክላይት ነው ማለት ነው። ልጬ ላሳያችሁ። እንደምታዩት እዚህ ጋር ባክላይቶች አሉ። እነዚህ ባክላይቶች ናቸው፣ ኤልኢዲዎች ናቸው ማለት ነው። ስለዚህ እነዚህ ናቸው ከስክሪኑ ጀርባ ሆነው ብርሃን የሚሰጡት ማለት ነው። ስለዚህ በዚህ አማካኝነት ነው ስክሪኑ የሚሰራው። እነዚህ ባክላይቶች በጥገና ጊዜ በአጋጣሚ ከተቆረጡ ከሌላ ስክሪን ላይ ከተመሳሳይ ታይፕ ላይ ተነስተው መገጠም ይችላሉ። እንደምታዩቸው አንስተን መግጠም እንችላለን ማለት ነው። ስለዚህ የሚመቸኝ ከሆነ ልጬ ላሳያችሁ። እነዚህ ባክላይቶች ከጎደሉ አንዱ ከተቆረጠ ወይም የሚጠፋ የሚበራ የሚብለጨለጭ ምናምን ከሆነ ብዙ ጊዜ ባክላይት ችግር ናቸው። በሆነ ምክንያት ስክሪን ተነስቶ መልሶ ሲገጠም በአግባቡ ስላልተገጠመ እንደዚህ አይነት የመበለጭ ባህሪ ይኖረዋል ማለት ነው። ስለዚህ አንዳንድ ጊዜ ባክላይቶቹን እንቀይራለን። ባክላይቱ ይጠፋል ይመጣል፣ ይጠፋል ይመጣል፣ እንደዛ ከሆነ ማለት ስለዚህ ለሪፔሪንግም ቀላል ያደርጋቸዋል በባክላይት የሚሰሩ ስክሪኖች ማለት ነው። ታዲያ በባክላይት የሚሰሩ ስክሪኖች ግን ወፍራም ናቸው። ብራይትነሳቸውም ከአሞሌዱ ጋር በፍጹም ሊወዳደር አይችልም ማለት ነው። ስለዚህ አሞሌዱ የተሻለ ብራይትነስ አለው፣ የተሻለ ሪዞሉሽንም አለው ማለት ነው። ስለዚህ በጀት ስልኮች ብዙ ጊዜ የሚጠቀሙት ምንድነው ማለት ነው? በባክላይት የሚሰራ ስክሪን ነው ማለት ነው። ይሄ የምታዩት አሁን ባክላይት ነው። ይሄን ባክላይት ሙሉ ለሙሉ በዚህ መልኩ አንስቼዋለሁ ማለት ነው። ስለዚህ ሁሉም ለባክላይት የሚሰሩ ስልኮች እንደዚህ አይነት ባክላይት ሁሉም ስክሪን ላይ ታገኛላችሁ፣ በባክላይት የሚሰሩ ሲሆኑ ማለት ነው። ስለዚህ በዚህም በኩል መጥቶ ባክላይቱ ይበየዳል ማለት ነው። ብዙ ጊዜ 3 እግር ነው ያለው። ስለዚህ በዚህ መልኩ ነው የምናየው። ሌሎች ደግሞ የምንላቸው ምንድናቸው? አሞሌድ ዲስፕሌይ የምንላቸው ናቸው። እነዚህ አሞሌድ ዲስፕሌይ የሚባሉ ስክሪኖች የሚጠቀሙት ባክላይት አይደለም። ባክላይት አይጠቀሙም ጭራሽ ማለት ነው። ብዙ ጊዜ አይታችሁ ከሆነ አስተውላችሁ ከሆነ አሞሌድ የሚጠቀሙ ስክሪኖች የሚጠቀሙ ስልኮች ራሱ አሻራቸው ምን ላይ ነው? ፊት ለፊታቸው ስክሪናቸው ላይ ነው ማለት ነው። ስለዚህ አሻራው ስክሪኑ ላይ ነው ማለት ነው። እና አሞሌድ ዲስፕሌይ የሚጠቀመው ዳዮድ ነው የሚጠቀመው። በዛ አማካኝነት ነው የሚበራው። ምንም አይነት ባክላይት የለውም። በጣም ቀጭንና ቲን ነው። የተሻለ ብራይትነስ አለው፣ የተሻለ ሪዞሉሽንም አለው ከሌሎቹ ማለት ነው። ስለዚህ ስልካችን አሞሌድ የሚጠቀም ወይም ደግሞ በአጋጣሚ ፈተን የምናየው እንደዚህ አይነት ስክሪን ካጋጠመ ስክሪን ዋጋው ርካሽ እንዳልሆነ ቶሎ ማወቅ አለብን ማለት ነው። ባክላይት የሚጠቀም ከሆነ ግን ብዙ ውድ አይደለም፣ የሚነጻጸርም ውድ አይደለም ማለት ነው። ስለዚህ ስልኩን ታይፕ ሞዴሉን ከማየት ይልቅ አንዳንዴ የተገጠመለትን ስክሪን ብቻ በማየት ዋጋውን ዲፋይን ማድረግ ይቻላል ማለት ነው። ስለዚህ አሞሌድ እንደምታዩት ነው፣ ባክላይት ደግሞ እንደዚህ ነው ማለት ነው። ስለዚህ አሞሌዶቹ ለመሰበር ቀላል ናቸው፣ ዋጋቸውም ውድ ነው ማለት ነው።
በዚህ መልኩ ዲፋይን እናደርገዋለን። ይህን ሼር ላድርጋችሁ ብዬ ነው። አመሰግናለሁ።